የሜትር ታክሲ ስራን በአንድ ቃል ግለጸው ብትባል ምን ትለዋለህ? ኑሮን ያቀላል። ኑሮ ያቀላል። ትርፋማ ነው፣ እየተጠቀምንበት ነው። የቤተሰብ አስተዳዳሪ ነኝ እንግዲህ ቤተሰብ አስተዳድሬ ምናምን እየኖርኩበት ነው። የስራ ፈጠራ ነው ብዬ ነው ማስበው። አሪፍ ከስተመር የምትላቸው ምን አለ? ሁሉም ከስተመር እንደነሱ ቢሆን የምትላቸው ምን አይነት ከስተመሮች ናቸው? ከገንዘቡ ሌላ በቃ ጠዋት ሲገባ ሰላም ዋልክ ብሎሽ የሚገባ ወይም ደግሞ ከሰዓትም ቢሆን ሰላም አረፈድሽ ብሎ ሲወርድም በሰላም ሰላም ዋል መልካም ስራ ብሎሽ የሚል ሰው በቂ ነው። እየተጫወተ ጥሩ ደስ የሚል ጨዋታ ተጫውቶ አብሮሽ መሄድ አለ። እኛ ደግሞ ያው ስራ ላይ እስኮንች ድረስ ቲፕ የሚሰጥሽ ብዙን ጊዜ ያስደስትሻል። እኔም ይመቸኛል ቲፕ የሚያደርግ። ሰላም የጉዞ ከሚሎ ጋር ቤተሰቦች እንዴት ናችሁልኝ? ዛሬ ከአሽከርካሪዎች ጋር ዞር እያልኩ አሪፍ ቆይታ አድርጌያለሁ። ተከታተሉኝ። ታዲያ እንደነዚህ አይነት ቆንጆ ፕሮግራሞች ወደ እናንተ እንዲደርሱ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ለሌሎች ተደራሽነቱ እንዲጨምር ደግሞ ላይክ፣ ሼር ማድረግን አትርሱ። ሀሳብ አስተያየታችሁን ይሄ ቢሻሻል የምትሉትን ነገር ደግሞ ኮሜንት ሴክሽን ላይ አስቀምጡልን። አብረን እንቆይ። ሰላም እንዴት ነህ? ፈቃደኛ ስለሆንክ አመሰግናለሁ። ስለ ስራው አንዳንድ ነገሮች ጠይቃለሁ። እሺ ምን አይነት ከስተመር ደስ ይላል? ማለት ሁሉም ከስተመሮች እንደዚህ ቢሆኑ ብለህ የምትመኘው አይነት ከስተመር? ያው እኔ ብዙ የምመኘው ያው አንዳንዴ ደውለውልሽ ያው ትሄጂና ብዙ ሰዓት የሚያስቆይሽ አሉ እና እሱ አንዳንዶቹ ደግሞ ያው እንትን ደውለው ወዲያው ከስተመሮች አሉ ወጥተው የሚጠብቁ አሉ። ውስጥ የሚጠብቁ አሉ። ብዙ የማያስጠብቁኝ አይነት ነው ደስ ይላል። ጊዜህን የማይገሉ ከስተመሮች ማለት ነው። እሺ ከስተመር ሲያደርገው የሚያስከፋክ ነገር ቢሻሻል ይሄ የምትለው ነገር? ያው ከኋላ ብዙ ጊዜ ከኋላ ነው ከስተመር ያው መቀመጥ የሚፈልጉት ከኋላ ነው እና ያው የሆነ አንዳንድ ተቃዊ ወይ እንደ ጁስ ምናምን ነገሮች ምናምን ሶፍት የተጠቀሙት እዛ ቆሻሻውን እዛ ጥለው ይሄዳሉና እሱ ደግሞ ያው እነሱ እዛ ጥለው ደብቀው ነው ቢሆን እንትን ቢል እንኳን ያው እንደዚህ በፈሳል አድርገናል እንደዚህ ተናግረው እንኳን ቢሆን አንዳንዴ ጠዋት ምናምን ነው የምታዩና እሱን ባያደርጉ ፕላስ ከነሱ ቀጥሎ የሚገባውም ተሳፋሪ ሲገባ ይደብረዋል። አንተም ላታየው ትችላለህና አሪፍ ሀሳብ ነው። እንደውም ብዙ ጊዜ አንዳንዱ እንትን ተሳፋሪ ነው ሁላ እዚህ ጋር ቆሻሻል ምናምን ሊልሽ ይችላል አለ የሚልህ አይደል? እሱ ባያደርጉ ያው ይችላል። እሺ የሜትር ታክሲ ስራ ላይ ይሄ ነገር ቢኖር ስራውን በጣም ያቀልልን ነበር ወይ ደግሞ ደህንነታችን ይጠበቅ ነበር ብለህ የምታስበው ነገር ካለ? አሁን ከስተመር አሁን ብዙ ጊዜ ማታ ላይ ነው ትንሽ ስጋት የሚኖርሽ ማታ ላይ ነው። አሁን ማታ ላይ ያው ዞሮ እንትን ደውሎ አሁን ይሄ ደውሎ ምናምን እንትን የሚለው ችግር የለም። ብዙ ጊዜ ከመንገድ ላይ ታነሻለሽና እሱ ላይ በደንብ እንትን ቢሰሩ የሆነ ቴክኖሎጂ ተጠቅሞ የሆነ ነገር እንደ ደህንነት ካሜራም ይሁን ምን ይሁን እነሱ ይሄን ተጠቅመው ያ ነገርን ያ ስርቆት ወይ ደግሞ ሌብነት እንትን የሚፈጽምበትን እሱ ነገር ቢያስቀርና ጥሩ ሀሳብ። የሜትር ታክሲ ስራን በአንድ ቃል ግለጸው ብትባል ምን ትለዋለህ? ኑሮን ያቀላል። ኑሮ ያቀላል። እሺ የመጨረሻ ጥያቄ ነው። እንደ አጠቃላይ ለተሳፋሪዎች ማስተላለፍ የምትፈልገው መልእክት ካለ? ያው ተሳፋሪዎች አንዳንዴ እዚህ ስራ ላይ ምን አለ መሰለሽ ብር ስለከፈልሽ ብቻ እንደፈለጉ እንትን የሚናገሩ ሰዎች አሉ። አሁን እንደዚህ በዚህ እንትን አሁን ለምሳሌ አሁን ከዚህ ወደ ሜክሲኮ ለመሄድ ሁለት መንገድ ሊኖረው ይችላል። አሁን በዚህ በቄራ ሜክሲኮና በዚህ ተበሳሪዎች ሜክሲኮ ማለት ነው። አሁን ቀድሜ እንትን እንደዚህ በዚህ ምናምን ብንሄድ ምናምን በየት እንሂድ ምናምን ብዬ ነው እንትን የምላቸው ብዙ ጊዜ ባህሪያቸውን ስለማውቀው ማለት ነው። አሁን የሆነ ክራውድ ሆኖ ሲያዩት በዚህ መምጣት አልነበረም በዛ ብንሄድ ነበር። እኔም በጣም የሚገጥመኝ ነገር ራሱ ያው ነግረሻቸው እኔ በየት ምናምን አማርጫቸው ምናምን በዚህ እንሂድ ምናምን ብለው ያው የሆነ ክራውድ ከሆነ በዚህ መሄድ አልነበረብህም ምናምን ይላል። አንድ ሁለት ደግሞ ብር ስለከፈልሽ ብቻ የሚያመናጭውሽም አሉ። ምንድነው እንደዚህ ተከፍሎ አይደል እንዴ በዚህ አርገን እንሂድ ወይ ደግሞ የሆነ እቃ ገዛለሁ አንድ ቦታ እቃ ገዛለሁና እንደገና ሁለት ሶስት ቦታ ላይ ያስቆምሻል ምናምን አረ ጊዜ ያባክናል ምናምን ስትያቸው አይ ተከፍሎ አይደል እንዴ ምናምን ብሎ ብር ስለከፈሉ ብቻ እንደፈለጉ በደቂቃ አንድ ብር ሁለት ብር እንደሆነ ክፍያው ማስታወስ ነው። አንተም በዚህ ጊዜ ብር ስለከፈሉ ብቻ እንደፈለጉ እንትን ሊያዙ ይሞክራሉና ይሄ ቢያስተካክሉ። ስለዚህ ከስተመሮች እቺ ነገር ታስተካክሉልናላችሁ ብዬ አስባለሁ። ሌላ የምትለው ነገር አለ? በጣም አመሰግናለሁ ፈቃደኛ ሆነ ኢንተርቪው ስላደረክልኝ። እዚህ ስራ ላይ ከሚገጥሙ ከስተመሮች ደስ የሚሉ ወይም ሁሉም ከስተመር እንደነሱ በሆነ የምትለው ከስተመር ምን አይነት ከስተመር ነው? አለ ብዙ አይነት ከስተመር እየተጫወተ ጥሩ ደስ የሚል ጨዋታ ተጫውቶ አብሮሽ መሄድ አለ።
እኛ ደግሞ ያው ስራ ላይ እስኮንች ድረስ ቲፕ የሚሰጥሽ ብዙን ጊዜ ያስደስትሻል። እኔም ይመቸኛል ቲፕ የሚያደርግ። እንደዚህ ባይሆኑ ከስተመሮች ብለህ የምታስበው ከሚገጥመው አንፃር ከስተመር እንዲህ ባይሆን ይሄ ቢሻሻል የምትለው ምን አይነት ከስተመሮች አሉ? ከስተመር ያው የሰው ባህሪ ስለሆነ ብዙ ጊዜ የተለያየ እንትን አላቸው። አንዳንዱ ልክ እየሄድሽ መሀል ማለት ነው አንቺ በምታውቂው መንገድ እየወሰድሽው አይ በዚህ ጋር ወሰደኝ ብሎ አንቺን አይሆኑ መኪናሽን አላስፈላጊ እንትን ውስጥ ይከትሻል። እንደዚህ አይነት ከስተመር አለ። አንዳንድ ደግሞ ደውሎ ከዛ በኋላ አማራጭ ሲያገኝ አንቺን ትቶ አንቺ ከሌላ ቦታ ልመጭ ትችያለሽ። ከዛ ድረስ እሱን ብለሽ መተሽ ትቶሽ መሄድ አለ። ስደርስ ይጃለው ይልሻል። ወይንም እዛ ሆነሽ ይቅርታ አይጠይቅሽም። ይቅርታ ይጃለው ቢልሽ እኮ ከዛ ላት ነው እንደዚህ የሚያደርግ ከስተመሮች ሳደርስም ቢነግርህ በቃ ይቅርታ ይጃለው ቢል አንድ ነገር ነው። አይጥሩ እንደሱ ከስተመሮች። እሺ እዚህ ስራ ላይ በጣም ቻሌንጅ የሚያደርግ የሚከብድህ የሚያስቸግርህ ነገር ምንድነው? እዚህ ስራ ላይ የሚያስቸግረው አንድ አሁን ላይ ከእንትኑ ከቤንዚል የምታወጪው መኪና አሁን ቀን ስትሄጂ መንገድ ክራውድድ ሆኖ የምታወጪው ወጪና የምታገኙው በራይድ የምታገኙው ብርና የምታወጪው ወጪ እኩል አይደለም። ያ ነገር በጣም ቻሌንጅ ነው። ማለትም አንድ አዲስ መኪናዎች ሲሆን እሱ ምንም ላይሆን ይችላል። እነዚህ ደግሞ ትንሽ ቆየት ያሉ መኪኖች ቤንዚል ኮንሰፕሽናቸው በጣም አይመጣጠንም። በቃ እሱ ነገር በዚህ አጋጣሚ ያው ራይድ ስንል የሜትር ታክሲን እንዳጠቃላይ ለማለት ነው። ስለተለመደ መሆኑን ከግምት ውስጥ አስገቡልን። እዚህ ስራ ላይ ቢኖር ስራችንን ያቀልልናል ወይም ደግሞ ከደህንነት አንጻር ሰኪዩር ያደርገናል ብለህ የምታስበው ነገር ይመጣል ተብሎ አሁን ባለፈው በራይድ ማለት ነው ማታ መስራት አሁን ሪስክ በጣም ትፈሪያለሽ። ያ ነገር ባለፈው አሁን ራይድ ሊጀምር ነው ምናምን ተብሎ እንዳለ ቀጥታ በእንትን ተገናኝቶ ከዛ በኋላ ማንነቱ የጫንሹ ምናምን ሁሉ ነገር እንትን ያቀርባል ምናምን በሚለው እሱ ነገር አሪፍ ነበር። እሱ ነገር ቢቀጥል ኖሮ አሪፍ ነበር። ራይድ ድርጅት ሊጀምር ነው ድርጅቱ ተብሎ ነበር። ያ ቢቀጥል አሪፍ ነበር። በዚህ አጋጣሚ ከሰሙን ይሄንንም አስቡበት። እንደ አጠቃላይ ለተሳፋሪዎች የምታስተላልፈው መልእክት ካለ? ተሳፋሪዎች በአሁኑ ሰዓት ከኑሮ እንትን ጋር ብዙን ጊዜ ጭቅጭቅ ቢያስጠላኝ እኔ ጭቅጭቅ ነው የሆነ ነገር ጭቅጭቅ አልወድም። እሱንና ቲፕ አብዙ ማለት በጣም ይሄ የሚደገፍ ነው የሚበረታታው። እሺ የሜትር ታክሲ ስራን በአንድ ቃል ግለጸው ብትባል ምን ትለዋለህ? ምርጥ የስራ ፈጠራ ነው ብዬ ነው ማስበው። ወደዚህ ስራ ከመግባት በፊት ይሄን ነገር ባቀው ጥሩ ነበር ብለህ የምታስበው ነገር አለ? ከዚህ በፊት ባቀው ብዬ እንትን ያልኩት ምን መሰለሽ፣ አንዳንድ ቻሌንጆች ይገጥሙናል ትራንስፖርት ስንሰራ። አሁን አምሽተን መስራት አንችልም። ብዙ ጊዜ የሰከረ ሰው ይገባል። እንደገና ደግሞ ማናቃቸው ሰዎች ይገቡና ያው ሃንግ ምናምን እንትን ይሞክሩናል። ገባሽ? ከዚህ እኔ አሁን በቅርብ ነው የጀመርኩት ፈረስ ትራንስፖርት፣ ግን ካየሁት አንፃር ነው። ገባሽ? አምሽተን እንዳንሰራ የሚያስቸግረን እሱ ነው እንጂ መልካም ጎን አለው። ጥሩ ሰው ጥሩ ተሳፋሪ ይዘሽ ትሄጃለሽ በሰላም በፍቅር እንትን። ከዚህ በፊት ታክሲ ስለምነዳ ታክሲ ሚኒባስ እና ከሱ አንፃር ይሄ ሰላም ነው። በዚሁ አያይዘ እንድመልስልኝ አሪፍ ከስተመር የምትላቸው ምን አለ? ሁሉም ከስተመር እንደነሱ ቢሆን የምትላቸው ምን አይነት ከስተመሮች ናቸው? ከገንዘቡ ሌላ በቃ ጠዋት ሲገባ ሰላም ዋልክ ብሎሽ የሚገባ ወይም ደግሞ ከሰዓትም ቢሆን ሰላም አረፈድሽ ብሎ ሲወርድም ሰላም ዋል መልካም ስራ ብሎሽ የሚል ሰው በቂ ነው። በቃ ከሌላው አንፃር ማለት ነው። እና በቃ አንዳንድ ተሳፋሪ ደግሞ አለ። አሁን አንድ ዛሬ የገጠመኝ ነው የምነግርሽና በቃ በቴሌ ብር ላይ አስገባልሃለሁ ብሎኝ በቃ እኔ ማመኘው ሄድኩኝ። እሱም ተናለኝማ አሁን ራሱ ስልኩን ይዤው ስለነበረ በጥሪ ነበር የመጣውና እየደወልኩለት ነበር። እስካሁን አላስገባልኝ። ኦኬ ጥሪ ገብቶልኝ ነው ያነሳው? ጥሪ ገብቶልኝ ነው። ቴሌግራም ላይ ምናምን አላወጣሁም ስልኩን ፎቶ አላወጣሁም። አጋጣሚ ግን ደውዬለታለሁ። መጀመሪያ እኔ ራሴ ጥሪ ገብቶልኝ አውጥቼ ስለደወልኩለት ስልኩ አለኝ። ይሄ የብዙ አሽከርካሪዎች ችግር ነው። እኔም በውስጥ ብዙ አሽከርካሪ ይልክልኛል እንደዚህ አይነት ነገር። ያው በተቻለ መጠን
ምን አይነት ሰው እንደምንጭን ስለማናቅ ሂሳባችን እንደገባ እርግጠኛ ሳንሆን አለመነቃነቅ አይሻልም? እንደ መፍትሄ እንደዛ እንደ መፍትሄ ይሻላል እንጂ አሁን በቃ አምሽተን እንዳንሰራ ያደረገን እሱ ነው። ስራው ጥሩ ሆኖ ሰው ብዙ ማገልገል እየቻለን ገባሽ። አሁን ብዙ ቦታ ሆስፒታል ምናምን ቦታ ራይድ ያስፈልጋል። በቃ ፈረስ ራይድ ምናምን ትራንስፖርት ያስፈልጋጊ ሆኖ ግን አምሽተሽ እንዳሰረ ያደርግሻል እንደዚህ አይነት ነገር። ስለዚህ በዚህ ደግሞ ስለማታውቂው ማለት ነው እዚህ ስራ ላይ ይሄ ነገር ቢኖር ከደህንነት አንፃር ሊሆን ይችላል፣ ስራውን ከማቅለል አንፃር ሊሆን ይችላል። እዚህ ስራ ላይ ይሄ ነገር ቢኖር ጥሩ ነበር የምትለው ነገር አለ? ካሜራ ቢኖር ካሜራው ደግሞ ያው ከድርጅቱ ጋር የተያያዘ ቢሆን ገብቶሻል። አንደኛ ተሳፋሪው ብቻ ላይሆን ይችላል ወንጀል የሚሰራው ገብቶሻል። ከተሳፋሪውም አሽከርካሪውም ሊሆን ይችላል። ስለዛ ካሜራ ቢኖር የደህንነት ካሜራ ድርጅቱ ጋር ከድርጅቱ ኮኔክት ኖሮት እንትን ታያለሽ፣ የጫንሽውን ሰው ታውቂያለሽ፣ የምትሰሪው ለሁለቱም ሴቭ ይሆናል። በቃ ካሜራ ቢኖር ሞር ተመራጭ ነው። በቃ ጥሩ ነው። እሺ እንደ አጠቃላይ ለተሳፋሪዎች የምታስተላልፈው መልእክት ካለ? ያው ለተሳፋሪዎች ማስተላልፈው መልእክት እንኳን ብዙ የለኝም፣ ግን ያው በቃ ራይድንና ፈረስን ተጠቅሞ ሁሉንም ይሽከረከር ቢያንተም ቢሉ በደንብ ተጠቀሙ ነው። እሺ ስራው ላይ ከገጠመ መጥፎም ሊሆን ይችላል ጥሩም ከዛሬ ውጪ ማለት ነው የምታስታውሰው ካለ? ስራው ላይ ካጋጠመኝ ነገር እንዳልኩሽ ከዛሬ ውጪ ማታ አንድ ቀን ወደዚህ አሁን ያለንበት እንትን ነው ኃይሌ ጋርመንት ነው የሚባለው እንደምታውቂውና እዚህ ጋራ የሚባል ቦታ ከ3 ቀን በፊት ይዞኝ ሄዶ ነበር አንድ ሰው እና ከ3 ቀን በፊት ይዞኝ ሄደና ይሄ ነው ቤቴ ምናምን ብሎኝ ገባ። መጣው ይዘኝ ተመለሳለህ ብሎ እና አጋጣሚ ሲገባ አይቼዋለሁ። ያለኝ ቤት አይደለም ታውቂያለሽ። ከዛም በኋላ በቃ እኔ ጠበቅኩት ረጅም ሰዓት እንትኑንም የሚገርምሽ አፕሊኬሽኑንም አልዘጋውም እንመለሳለን በሚለው ማለት ነው። ከዛም ቀረ አልመጣም። ማታ ላይ ነው። ማታ ላይ ስንት ሰዓት ይሆናል? ለ3 ምናምን ጉዳይ ይሆናል። ከዛ በኋላ እንደውም አላመሸውም። በቃ በጊዜ ነው የሚገባው ማለት ለብሩ ሳይሆን የገባውበትን ቦታ ጥሩ አይደለም። ከአስፋልት ወጥቼ ወደ ፒስታ ገብቻለሁ። ከዛም በኋላ ያው የሚገጥምሽ ነገር ስለማታውቂ እዚህ ጋር ግን እኔ አሁን አንተ በዚህ ሰሞን ብቻ 2 ሰው ገጥሞሃል ሂሳብ የማይከፍልና እንዴት በመልክ ልንለያቸው እንችላለን? ማለት ወይ ወጣት ናቸው፣ ትልቅ ሰዎች ናቸው፣ ምን አይነት ሰዎች ናቸው እነዚህ ሂሳብ ይዘው የሚሄዱ ሰዎች? አሁን አንተ ከገጠመህ አንፃር መለየት የሚችሉ ናቸው ወይስ በሁሉም ዘርፍ አለ ልናውቀው አንችልም? አይ ነው ወጣት ነው የገጠመኝ። ወጣት ነው አጋጣሚ ከሆቴል እኔ ባይ ዘ ዌይ ካለ አፕሊኬሽን አልንቀሳቀስም። አሁንም ብትይ ይኸውልሽ ከፍቼ ነው ያለው። ሲመጣ ኖርማሊ ማስቆመኝ ቢሆን በአፕሊኬሽን ነው የሚንቀሳቀሰው እና እንደ መረጃ ነው። ግን አሁን ፕሮሰሱንም ልጀምር ብትይ ገና እዛ ደውላይ ስልኩ ተፈልጎ ምናምን ነው። ብዙ ብርም ስላልሆነ በሰዓቱ ዝም አልኩ። ካሁን በኋላ ግን ነው አካውንት ላይ ቼክ አድርገህ አለማስወረድ ነው እንጂ አካውንት ላይ ቴክስትን ባይደርስ ባላንስን ቼክ ማድረግ። አይ ምን ይሉሻል መሰለሽ አሁን ሰው ገንዘብ ያዝ አታውቂም እኮ። በዛ ላይ ደግሞ መጨረሻ ላይ ነው ከጨረሽ በኋላ ነው ሂሳብ አሳይተሽ የምትጠይቂው እና የምትሄድበትን ሂሳብ ምናምን ስለማታውቂው ልክ ሲወርድ ነው አንድ ሰው ሂሳብ የምትጠይቂው። ሲጨርስ እዚህ ጋር ነው ሲልሽ የዛን ሰዓት ነው አፕሊኬሽንሽን ብለሽ ሂሳቡ የሚነግርሽ። የዛን ሰዓት ሰው ቆይ ላምጣልህ ይላል ወይ ቆይ በቴሌ ብር ልላክልህ ይላል ምናምን። እሺ ቤቱ ገብቶ ሲቀር ገብተህ አላንኳኳም? አንኳኳኝ። እሺ የለም ማለት አሁን የገባ ሰው ጓሮ አለው ነው የገባ ሰው የለም። የገባ ሰው የለም። ሌላ ቤት ነው የገባው መሰለኝ። አንተም ተዘናግተሃል ማለት ነው ባይዘው ቀርቦ ቦታ እንጂ ሌላ ነገር ብዙ ቀን ሆኖኛል። እንግዲህ ምንም ነገር ገጥሞኝ አያውቅም። ሂሳብ ላይ ብቻ ተጠንቀቅ። የመጨረሻ ይሄን ስራ በአንድ ቃል ግለጸው ብትባል ምን ትለዋለህ? መልካም ነው፣ ጥሩ ስራ ነው። ያው ወጣቶችም ወደዚህ ቢሰማሩ መልካም ነው። ያው ለሚሰራ ሰው ገብተሻል። ጠንክረሽ ከሰራሽ አትራፊ ነሽ። ካልሰራውን ደግሞ ብዙ የስራ እድል የለም ኢትዮጵያ ውስጥ እንዳየሽው። ስለዚህ ከሰራሽበት ትጠቀሚያለሽ። ጠንክረሽ ከሰራሽ የምትለወጪበት ስራ ነው
ጠንክረሽ ካልሰራሽ ደግሞ ያው እንደምታውቂው በጣም ልክ ነው። ጠንክረ ካልሰራ ትርፉ ድካም ብቻ ነው። መስራት ቢሰሩ ሰው ቢሰራ ራይድም ፈረስም አሁንም ሌላም አፕሊኬሽኖች መተዋል። የተሻለ ስራ ነው ቢሰራ ደስ ይለናል። እኔም ማምንበት ነገር ነው። ጠንክሮ ታታሪ ሆኖ ጊዜውን ሰጥቶ ራሱን ከሱስ ካልባሌ ነገር ቆጥቦ የሚሰራ ሰው ካለ የሆነ ነገር የሚያዝበት ነገር ነው ብዬ አስባለሁ። አሁን እኔ አንዳንድ ወጣት ምን ይገጥመዋል መሰለሽ በዚህ ስራ ላይ አንድ ቀን ስራ አይኖርም። ገባሽ? አሁን አንዳንዴ ሰው ይጀምርና አንድ ቀን ወይ 2 ቀን ስራ ላይኖር ይችላል። በቃ በዛ ነው ስራ የለም ብሎ የሚያሳልፈው። የታክሲ ስራ ደግሞ ሁሌም ነው የሚገርምሽ። ዛሬ ላይኖር ይችላል፣ ነገ ይኖራል፣ ከነገ ወዲያ ይኖራል፣ የሆነ ቀን ላይኖር ይችላል። የምታካክሻቸው ነገሮች አሉ። ገብቶሻል? እና የምትቆሚበትን ቦታም መጠበቅ አለብሽ። እና አንዳንድ ሰው ይጀምርና 15 ቀን ምናምን ይሰራና ጥሎ ይሄዳል። በቃ ባይሆን ይሄ ነገር ከሰራ በቃ በደንብ አይምሮን አሳምኖ መስራት አለበት እና ትርፋማ ነው። እየተጠቀምንበት ነው። የቤተሰብ አስተዳዳሪ ነኝ እንግዲህ ቤተሰብ አስተዳድሬ ምናምን እየኖርኩበት ነው።